ሰላም እንዴት ናችሁ? ውድ የአላርም ቴክ ዩቲዩብ ቻናል ቤተሰቦች እንግዲህ ከላይ ተመልክታችሁት እንደመጣችሁት ካፕከት ፕሮን እንዴት አድርጋችሁ እንደምታወርዱና ምንም አይነት ሰብስክሪፕሽኖችን ሳትከፍሉ በነፃ ስልካችሁ ላይ ወይም ደግሞ ላፕቶፓችሁ ላይ እንዴት አድርጋችሁ ጭናችሁ እንደምትጠቀሙ አሳያችኋለሁ። እናንተም ደግሞ እዚህ ዩቲዩብ ቻናላችን ላይ ለመጀመሪያ ጊዜ ስለሆነ ቪዲዮ ፖስት የምናደርገው ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ ይሄንን ቪዲዮ ላይክ በማድረግ ጀምሩት። እስኪ ይሄንን እስክታረጉ 3 ሰከንድ ልስጣችሁ። አሁን በቀጥታ ካፕከት ፕሮን እንዴት እንደምታወርዱት ከየት እንደምታወርዱትና እንዴት አድርጋችሁ ሎጊን እንደምታረጉት አሳያችኋለሁ። እሺ በመጀመሪያ ካፕከት ፕሮን አፕሊኬሽን ለማውረድና ሴትአፕ ለማድረግ እነዚህ ሁለት አፕሊኬሽኖች ያስፈልጉናል። አንደኛው ኬላ ፕሮ ይባላል። ከፕሌይ ስቶር ላይ ታገኙታላችሁ። ይሄኛውም ፌክ ሜሎችን የምንፈጥርበት ነው። ስለዚህ ይሄኛውንም ከፕሌይ ስቶር ላይ ማግኘት ትችላላችሁ። ከፕሌይ ስቶር ላይ ይሄንን እዚህ ስክሪን ላይ እንደጻፍኩላችሁ አውርዱት። በተመሳሳይ ይሄኛውንም ከፕሌይ ስቶር ላይ ታወርዱታላችሁ። ከዛም ከወረዳችሁ በኋላ ወደ አፕሊኬሽኑ ትገባላችሁ። ከዛም ወደ አፑ ስትገቡ ፊት ለፊት ካፕከት ፕሮ ፍሪ ኤዲቲንግ ሶፍትዌር ኤንድ አፕ ይላል። ይሄንን ተታውቁትና ከላይ የሰርች ቦታውን ነፍታችሁ ካፕከት ፕሮ ሰርች ስታረጉ ይሄ ፎቶ ይመጣላችኋል ማለት ነው። የቅድሙ ነው። ድንገት ካጣችሁት ብዬ ነው ይሄንን ያሳያችሁ። ሰርች አድርጋችሁት ከመጣላችሁ በኋላ ወደ ታች ትወርዳላችሁ። ከዛም ፒሲ የምትጠቀሙ ከሆነ ይሄ አፕሊኬሽን አሁን ይሄንን የምታወርዱበት ፒሲ ላይ ስለማይሰራ በስልካችሁ ወርዳችሁ ወደ ፒሲያችሁ መላክ ትችላላችሁ። ለስልካችሁ ደግሞ ከሆነ የምትፈልጉት እዚህ አንድ ቁጥር ላይ ያለውን ካፕከት አንድሮይድ ፎን የሚለውን ትነኩታላችሁ ማለት ነው። ሳም ስትነኩት ልክ እንደዚህ ወደ ዌብሳይቱ ያስገባችኋል። አፑን ልክ እንደዚህ ያመጣላችኋል ማለት ነው። እዚህ ጋር እንደምትመለከቱት ዳውንሎድ የሚለውን ነክታችሁ አፑን ታወርዳላችሁ ማለት ነው። ሳይዙ ትንሽ ከፍ ሊልባችሁ ይችላል። አውርደን እንመለስ። እሺ ይሄው አፕሊኬሽኑን አውርዶልናል፣ ኢንስቶል እናደርጋለን። አሁን እያንዳንዱን አፕሊኬሽን አግኝተናል ማለት ነው። አሁን ዋናው ነገር የሚጀምረው እንዴት አድርገን ሎጊን እናደርጋለን የሚለው ላይ ነው። ሎጊን ለማድረግ ይሄንን አፕሊኬሽን ቅድም አውርዱ ብያችሁ ነበረ። ወደ አፑ ትገባላችሁ። እሺ አሁን እዚህ ጋር አንድ ኢሜል ሰጥቶናል። ይሄንን ኢሜል ኮፒ እናደርጋለን። አሁን ወዴት ነው የምንሄደው? ወደ ስልካችን ብራውዘር እንሄዳለን። ማንኛውም ብራውዘራችሁ ላይ ከሄዳችሁ በኋላ ልክ እንደምትመለከቱት ካፕከት ፕሮ ሎጊን ፍሪ ብላችሁ ሰርች ታደርጋላችሁ። ልክ እንደዚህ kapkat.com የራሳቸው ዌብሳይት ይመጣላችኋል። አካውንት የሚለውን ትነካላችሁ። ከዛም ልክ እንደዚህ ሳይን ኢን የሚል አማራጭ ይመጣላችኋል። ሳይን ኢን የሚለውን ትነካላችሁ። ከዛም እዚህ ጋር በምን አይነት መንገድ ወደ ካፕከት አካውንታችሁ መክፈት ፈልጋላችሁ ይላችኋል። እናንተ የምትፈልጉት የትኛው ነው? ኮንቲኒው ዊዝ ኢሜይል የሚለውን ትነካላችሁ። እዚህ ጋር ኢሜይል እንድታስገቡ ይጠይቃችኋል። ግን እዚህ ጋር ምንድነው የምታደርጉት? ሳይን አፕ የሚለውን ትቀይራላችሁ። ሳይን አፕ የሚለውን ከነካችሁለት በኋላ እዚህ ጋር ኢሜይል ማስገባት ይኖርባችኋል። ኢሜይል የምታስገቡ ቅድም ኮፒ አድርጉ ያልኳችሁን እዚህ ላይ የምታገኙትን ኢሜይል ነው ማለት ነው። ከዛም እዚህ ጋር የምታገኙትን ኢሜይል እንደ ቅድሙ እንደነገርኳችሁ ኮፒ አድርጋችሁ እዚህ ላይ ፔስት ታደርጋላችሁ። ከዛም የታችኛው ላይ ሄዳችሁ ፓስወርዳችሁን ታስገባላችሁ። ከዛም የታችኛው ላይ ሄዳችሁ የምትፈልጉትን ፓስወርድ ታስገባላችሁ። ከዛም ልክ እንደዚህ አስገብታችሁ ከጨረሳችሁ በኋላ ኮንቲኒው ትሉታላችሁ። ከዛም ልክ እንደዚህ ኮንፈርሜሽን ኮድ በቅድሙ ኢሜይል ይልክላችኋል ማለት ነው። እሱን ደግሞ የምታገኙት የቅድሙ አፕ ላይ ትገባላችሁ። ከዛም ልክ እንደምትመለከቱት ከስር ኢንቦክስ የሚለውን ነክታችሁ ከላይ እዚህ ጋር ቴክስቱን ታገኙታላችሁ ማለት ነው። ይሄን ቁጥሩን እዚህ ጋር ያሳየኛል። ይሄንን ኦቲፒውን ኮፒ ታደርጋላችሁ። ከዛም ልክ እንደምትመለከቱት ኦቲፒ ኮዱን እዚህ ጋር ታስገቡለታላችሁ። ከዛም ስታስገቡ ልክ እንደዚህ ትንሽ ሎድ ያደርግና የተወለዳችሁበትን ቀን እንድታስገቡ ይጠይቃችኋል። እዚህ ጋር ታስገቡለታላችሁ። ከዛም ልክ እንደምታዩት እንደዚህ አካውንታችሁን ይከፍትላችኋል ማለት ነው። ቀጥታ ወደ ካፕከት እንገባለን ማለት ነው። ከዛም ወደ ካፕከት ከገባችሁ በኋላ ከስር ሚ የሚለውን ተነካላችሁ። ከዛም እዚህ ጋር ወደ ፕሮፋይላችሁ ካስገባችሁ በኋላ ጆይን ፕሮ የሚለውን ተነኩታላችሁ። ከዛም እዚህ ጋር እንደምትመለከቱት ፐርካሽ የሚለውን ነክታችሁ ሳይን ኢን ዊዝ ኢሜይል የሚለውን ተነካላችሁ። ከዛም ልክ እንደምትመለከቱት እንደዚህ ያስገባችኋል። የቅድሙን ኢሜይል ታስገባላችሁ። ከዛም ከስር ፓስወርዳችሁን ታስገባላችሁ። ቅድም በዌብሳይት ስትከፍቱ ያስገባችሁትን ማለት ነው። ከዛም ልክ እንደዚህ ኮንቲኒው ትሉታላችሁ እዚህ ጋር። ከዛም ልክ እንደምትመለከቱት ካፕከት ፕሮን በቀላሉ ጆይን እንዳርጋችኋል ማለት ነው። አሁን ልክ እንደምትመለከቱት ክሬት የሚለውን ነክታችሁ የምትፈልጉትን ቪዲዮ እዚህ ላይ በቀላሉ ኤዲት ማድረግ ትችላላችሁ። አንዳንድ ለየት ያሉ ነገሮች አሉት።
የምትፈልጉትን ነገሮች በቀላሉ ማግኘት ትችላላችሁ። ለምሳሌ ኤአይ አቫተር፣ ኤአይ ሚዲያ ትራንስክሪፕት፣ የምትፈልጉትን ነገሮች እዚህ ጋር በነፃ ማግኘት ትችላላችሁ። ታዲያ ይህ ነገር በየወሩ ኤክስፓየርድ ስለሚያደርግ ቅድም የሰጣችሁን ኢሜል ሪፍሬሽ እያደረጋችሁ የተለያዩ አካውንቶችን እየከፈታችሁ መጠቀም ትችላላችሁ። ያልገባችሁ ነገር ካለ ኮመንት ላይ አስቀምጡልኝ።